ጆ ብሌን እንዴት ነሽ? ምን እያዳመጥክ ነው? ምንም ወደ ውስጥ ልገባ ብዬ ነበር። ዝም በል እባክህ አትዋሽ። ተደብቀው ወሬ እየሰማ እንደሆነ አይቻለሁ። ማን ወደዚህ ላክ? ብሌን ነገሩን በሌላ አቅጣጫ ነው የተረዳሽው። እኔ ምንም ላደርግ አልነበረም፣ ወደ ውስጥ ልገባ ነበር። በኃይሉ ነው አይደል ላክ? በኃይሉ ማን? አባቴ? ዝም በል። በኃይሉ አባታ? አዎ የውሸት ታሪክ ነው የነገርከን። ቆይ ምን አድርጋቸው ብሎ ነው የላከ? ለምንድን ነው የማይተወን? እኛ በሰላም ስንኖር ደስ አይለውም ማለት ነው? ምን ሆነሽ ነው? ምንድን ነው የሚያስጨውሽ? አደረጋል ነበር ልቀቀልሽ። ሳሚ አትናገር። ተናገር። አንተ ተረጋጋ። አንተ ነህ እኔን የምትመክረኝ? ይህንንም ብሌን ጥሩ ሰው ነው ብላ እንድታስብ የምታደርገው ጥረት ነው። አታስመስል። እኔን በፍጹም አታለለች። አዎ ይኸው ያንተ ማንነት እንደዚህ ነው። ሰው በላ። እየታገስኩ እንደሆነ ታውቃል። ቆይ ባትታገሰኝ ምን ልታመጣ? እጅ እንደሆነ በደም ተጨማልቋል። ቆይ በዚህ እጄ ብሌንን ስታቀፍ ትንሽ አታፍርም? ይሄ ህይወት ነው፣ ፊልም አይደለም። ህይወት ላይ ደግሞ ሁሉም ለራሱ የተሻለ ነገር ነው የሚመርጠው። እንግዲያውስ እንወዳደድ። ብሌን አንተን ከወደደች እኔ ራሴ ነኝ ቀለበት ማስረላችሁ። ከዛ በኋላ ከህይወታችሁ እወጣለሁ። እሺ ተስማምቻለሁ። ነገር ግን ብሌን አንተን ትታ ወደ እኔ ከተመለሰች ድጋሜ ፍቅረኛሞች ከሆነን ሁለተኛ ላተመለስ ከህይወታችን ትወጣለህ። ተስማምቻለሁ። እንዴ ይሄንን እንዴ እንበለው? ምን ሆነ እንዴ? ከዚህ በላይ ቆይ ምን ይሁን? እኔ ነኝ ይሄን የምበላው? አዎ ታዲያ ለምን አመጣሁት? አረ እኔ ማይልን አልበላም። መብትሽ ነው። እሺ ማንም አያስገድድሽም። ዳግም ዝምታውን ሰብሮታል ማለት ነው። እንግዲህ ከሳሚ ጋር የገባውንም ውርርድ እንግዲህ ሊያሸንፍ ይችላል ዳግም። ምክንያቱም ብሌን ከኔ ጋር ከተመለሰች ከህይወታችን ትወጣለክ፣ እኔም ደግሞ እሷ እኔን ትታ አንተን ካፈቀረች እኔም ከህይወትክ እወጣለሁ፣ ቆሜ ቀለበት ታደርጉ አደርጋለሁኝ ብሎ ቃል ተገባብተውና ተወራርደው ነበር ማለት ነው። ያንን ዝምታ እንግዲህ ዳግም ሰብሮታል። ብሌን በዳግም ብታዝንበትም ግን ደግሞ እንደምትወደውና እንደምታፈቅረው ግልጽ ነው ማለት ነው። የዳግም እንግዲህ ዳግም ብሌንን ከህይወቱ በላይ ስለሚወዳት በጣም ይቀናል ማለት ነው። ይሄ ቅናቱ ብዙ ቅጣቶችንም ሰጥቶታል። ብሌንም እንግዲህ እንደዚህ የሚቀና ፍቅረኛ ወይም የወደፊት ባል እንዲኖረኝ አልፈልግም ብላ በብዙ ከሚገባው በላይ ቀጣዋለች ማለት ነው። ሳሚ ግን በተቻለ መጠን ብሌንን ወደ ራሱ ለማምጣት እየሞከረና ከዚህ በፊትም በክፍተቱ ባለመጠቀሙ እየተጸጸተ ነው ያለው። ዳግም ግን የብሌንን ዝምታ ሰብሮ እንደሚወዳትና ከሷ ውጪ ህይወት እንደሌለው ከዚህ በፊትም ቃል የገባችለትን ነገር አስታውሶ በችግሯ ጊዜም ስላልደረሰላት ይቅርታ ጠይቋታል ማለት ነው። እንግዲህ እሷ ከዝምታ ውጪ ምንም ያለችው ቃል የለም። ሳሚ ግን የሁለቱን ቅርርብና ከዚህ በፊት ከዳግም ጋር የገባውን ውርርድም በህሊናው እያሰበ እንግዲህ ቆሞ እየተመለከታቸው ነበረ ማለት ነው። ጆም በተደጋጋሚ እዛ ግቢ ከገባ ጀምሮ ምንም ነገር እየተሳካለት አይደለም። ምክንያቱም በተደጋጋሚ ወጥመዱን ለመዘርጋት ሲሞክር እየደረሱበትና ጥርጣሬ እየፈጠሩበት ነው ያለው ማለት ነው። ከዚህ በፊት ብሌንን በጩቤ ለመውጋት ሲል ሳሚ ደርሶበት አስጥሎታል። ዛሬም እንግዲህ ሳሚም እንግዲህ ጆ ላይ ያለውን ጥርጣሬ እንደቀጠለ ነው ያለው። ጆ በተቻለው መጠን እንግዲህ ጆ ተደብቆ የነሳሚን ወሬ ሲሰማ ደርሳበታለች ብሌን ማለት ነው። ጆ እንግዲህ የሆነ ሚስጥር ይዞ እንደመጣ ሁሉም ጠርጥረዋል። ግን ደግሞ ጆ በቀላል የሚሸወድ ልጅ ስላልሆነ ሁሉንም በቀላሉ ነው የሚያሳምናቸው ማለት ነው። ብሌንንም ለማሳመን ሞክሮ ነበር መጀመሪያ ላይ። ብሌን ግን በፍጹም የበኃይሉ ሰው እንደሆነና በኃይሉም እነሱን የሆነ ነገር እንዲያደርጋቸው እዛ ቤት ውስጥ እንደላከው ጠርጥራዋለች ማለት ነው። እሱ ግን ድንጋጤ ቢታይበትም ራሱን እንደምንም ብሎ አረጋግቶ ነገሩን ለማስቀየስ ሞክሯል ማለት ነው። ብሌንም በቁጣ ስትቆጣ ሳሚ ሰምቶ እንግዲህ ጆንም ደብድቦታል ማለት ነው። ጆ እንግዲህ ለሳሚ የሚያንስሰው አይደለም፣ ግን ደግሞ አላማውን እስከሚያሳካ ድረስ ዝም ብሏል ማለት ነው። ምክንያቱም አሁን ላይ
ከሳሚ ጋር ቢደባደብ ይዞ የመጣው አላማና ቤተሰቦቼን አጥፍተዋል ወይም ደግሞ እናትና አባቴን ገለውብኛል የሚላቸውን ሰዎች በሙሉ የመግደል እድሉን ስለማያገኝ አሁን ላይ አንገቱን ደፍቶ የሚያደርጉትን ሁሉ ዝም ብሎ በጸጋ እየተቀበለ ነው ያለው ማለት ነው። ሰላምም ሳሚ የሚላትን ነገር ሰምታው ነበር። ግን ደግሞ ጆ ቀላል ሰው ስላልሆነ አክስቴ እኔን በመጠርጠርሽ በጣም አዝናለሁኝ ብሎ አንጀቷን በልቷታል ማለት ነው። ሰላም እንግዲህ ወደ ቡቡና በጣም ገራገር ስለሆነች ሰዎች በቀላሉ ችግራቸውን ሲነግሯት የማመን ታምናለች ማለት ነው። ይሄንን ነገር ደግሞ ሳሚ አስቀድሞ ሊያስጠነቅቃት ሞክሮ ነበረ። እሷ ግን በቀላሉ ልታምነው አልቻለችም። በዛ ላይ ደግሞ የጆ ትወና ተጨምሮበት አሁን ላይ እንግዲህ ጆን ሙሉ በሙሉ ከጥርጣሬ እንዲወገድ አድርጎታል ማለት ነው። ሳሚ ግን የሆነ ነገር ሸቶታል። ግን ደግሞ ጆን በግልጽ የት እንደሚያውቀውና ይዞ የመጣውን አላማ በትክክል ማወቅ አልቻለም ማለት ነው። ለዚህም ነው እንግዲህ ሳሚ በተደጋጋሚ ከጆ ላይ አይኑን ሊያነሳ ያልቻለው ማለት ነው። ጆም እንግዲህ ሳሚን አንገቱን ለማስደፋት እየሞከረ ነበረ። እኔ አክስቴ ቤት ነው የመጣሁት፣ አንተ ማን ስለሆንክ ነው እኔን የዚህን ያህል የምትከታተለኝና የምትጠራጠረኝ? ለምንድን ነው የኔን የሆነ ቦታ ስላወከኝ ምን ይጠበስ ታዲያ ብሎ አንገቱን እንዲደፋና ጥርጣሬውንም እንዲቀንስ አድርጎታል ማለት ነው። ሰላምም እንግዲህ በተቻላት መጠን ሳሚና ጆ እንዲስማሙ ለማድረግ ሞክራለች። ሳሚ ግን በፍጹም የጆ ነገር አልተዋጠለትም። ምክንያቱም ጆ የሚያደርገው ነገርና የሚያወራው ነገር በፍጹም የተለያየ ነው ማለት ነው። አላማውን እስከሚያሳካ ድረስ አንገቱን ደፍቶ እያንዳንዳቸውን ሊበቀላቸውና ሕይወታቸውን ሊያጠፋና የእናትና የአባቱን ደም ሊመልስ ቆርጦ ነው የተነሳው ማለት ነው እንጂ ጆ ሳሚ በቦክስ ሲመታው ዝም አይልም ነበር። ምንም እንደማያውቅና ምን የዋህ ነው መስሎ እየታየ ያለው እንጂ ጆ ለሳሚ በፍጹም አያንስም። ግን ደግሞ አሁን እያደረገ ያለው ነገር አላማውን ለማሳካት ስለሆነ እነሱ እንደሚሉትና መጀመሪያ በእነሱ እምነት ማግኘት እንዳለበት ስለተሰማው ጆ ቢደበደብም ቢሰደብም እንግዲህ እነሱን ከማሳመን ውጪና እንዲያምኑት ከማድረግ ውጪ ምንም ነገር ማድረግ አልቻለም። ሙሉ በሙሉ እምነቱን ሲያገኝ እንግዲህ ከነሱ ጥርጣሬ ነፃ ሲሆን እያንዳንዷን ነገር ያለ ጥርጣሬና ያለ ምንም ማስረጃ ሊያጠቃቸው ይችላል ማለት ነው። ሳሚም የብሌን ነገር እንግዲህ አልሆነለትም። በተቻለው መጠን ዳግምን ለማስረዳትና ተመልሰው ወደ ፍቅራቸው እንዲገቡ ለማድረግ እየሞከረ ነበረ። ዳግም ግን ሳሚን ክፉኛ ስለሚጠላው ከዚህ በፊትም በጣም ወንጀለኛና ብዙ ሰዎችን ስለጎዳ ሳሚ መጥፎ ሰው እንደሆነ ነው እየተረዳ ያለው ዳግም ማለት ነው። አሁን ላይም እንግዲህ ብሌንን ሊነጥቀኝ ነው ብሎ ስላሰበ ለሳሚ ያለው አመለካከት ከበፊቱ የበለጠ እጥፍ ድርብ አድርጎ ጥላቻው ጨምሮበታል ማለት ነው። ሳሚም በተቻለው መጠን ዳግምን ለማረጋጋት ቢሞክርም ዳግም ግን ቅናቱን ተጨምሮበት በዛ ላይ የሳሚ ጥላቻ ስላለበት በፍጹም ሊግባባው አልቻለም ማለት ነው። በውርርዱም እንግዲህ ሳሚ እርግጠኛ ነበረ ብሌንን ወደ ራሱ እንደሚያመጣ። ምክንያቱም አሁን ላይ ብሌንና ዳግም ክፉኛ ስለተኮራረፉና በዚህ ክፍተት ተጠቅሞ ብሌንን የራሱ ለማድረግ እያሰበ ነበር ሳሚ። ግን ደግሞ ቀድሞ አበላሽቶበታል ማለት ነው። ዳግም ቃልም ከድሮ ባህሪዋ ተቀይራለች። ከሞላ ጎደልም ቢሆን ከገነት ጋር ተስማምታ የገነትን ሕይወት እየኖረችና እሷ እንደምትላት እያደረገች ነው ያለች። ቃል በእርግጥ አሁን ላይ ደና ብትሆንም ትንሽ ቆይታ ልትቀየር ትችላለች። ግን ደግሞ ከፊልም ቢሆን ከገነት ጋር ተስማምታ እየኖረች ነው ያለችው። እንግዲህ ቃል ይሄንንም እያደረገች ያለችው ገነት ለሰላም ቃል ጨዋ ሆናለች፣ ተስተካክላለች፣ አሁን ጥሩ አስተሳሰብና ጥሩ ልጅ ሆናለች ብላ እስካልመሰከረች ድረስ ቃል ከገነት ቤት በፍጹም ስለማትሄድ ገነት ያለቻትን ነገር ወዳም ሳይሆን በግዷ ማድረግ ግዴታዋ ነው ማለት ነው። ለዚህም ነው እንግዲህ ገነት የምትላትን በሙሉ እየሰማች ከአቅሟ በላይ ስራም እየሰራች ያለችው ማለት ነው። ይሄንን ካላደረገች እንግዲህ
ገነት እውነታውን ለሰላም ስለምትናገርና እየታዘዘች አይደለም፣ ስለዚህ የድሮ ባህሪዋ ምንም አልተቀየረም ብላ ለሰላም ከነገረች ቃል ያበቃላታል። ድጋሚ የሰላም ልጅ ልትሆንም አትችልም። ከሰላም ጋር እንግዲህ እዛ ቤት ውስጥ ገብታ የተንደላቀቀ ኑሮና የፈለገችውን ነገር በልታና ተዝናንታ ልትኖር አትችልም ማለት ነው። ይሄንን ካላደረገች ተመልሳ ጎዳና እንደምትወጣም ሰላም በተደጋጋሚ ስለነገረቻት ቃል ያላት አማራጭ ገነት የምትላት ስማት ብቻ ነው ማለት ነው።